እንዴት ሊያሸንፍ ቻለ ተብሎ ከተጠየቀ ግን ጨዋታውን በአንክሮ ለተመለከተ ሁሉ መልሱ አንድና አንድ ብቻ ነው። የብሩኖ ፈርናንዴዝ ምትሃታዊ አሲስት፣ የማቲያስ ኩኛ ድንቅ አጨራረስ፣ ሁለቱ ተቀናጅተው ነው አንዷ ጎል የተፈጠረችው። እንደኔ እይታ የብሩኖ አሲስት የጎሉ ግማሽ ነበረች። ግማሹን ደግሞ ያጠናቀቀው ኩኛ ነው። እንዴት አይነት አስደናቂ ፓስ ነው! ደጋግማችሁ ስትመለከቱት፣ በተለይ ደጋግማችሁ እየተመለከታችሁ ከጥያቄ ጋር ማለት ነው። ጥያቄ ትጠይቁና መልሳችሁ ታዩታላችሁ። ጥያቄ ትጠይቁና መልሳችሁ ታዩታላችሁ። ለዛ ጥያቄ መልስ ለማግኘት ለምሳሌ እንዴት ሊያየው ቻለ? በቀኝ በኩል ወጣ ብሏል ብሩኖ። ወደ ሁለተኛው ቋሚ በግራ ሃፍ ስፔስ በኩል አጥቦ ወደ ሳጥኑ ገብቷል ኩኛ እና ከላይ እንኳን ጨዋታውን ስንመለከተው ከፍ ባለ ቀረጻ ይህንን ለማየት ያስቸግራል። በተጨማሪ በዛ ቦታ ደግሞ ተከትሎት የገባ የቼልሲ ተከላካይ አለ እዛ ጋር ማሎ ጉስቶ ኩኛን ማለት ነው። እና በዛ የእንቅስቃሴ ፍጥነት እንደ ብሩኖ ያሉ ተጫዋቾች ካልሆኑ በስተቀር ይህንን ማሰብ ራሱ በጣም ከባድ ነው የሚሆን። የዚህ ቡድን የፈጠራ ኃይል ይሄ ልጅ ነው። በዚህ ሲዝን ደግሞ ብሶበታል። 18ኛ የፕሪሚየር ሊግ አሲስቱን ነው ትላንት ያስመዘገበው። በፕሪሚየር ሊግ በአንድ የውድድር ዘመን ከ20 በላይ አሲስት ያደረገ ተጫዋች ታይቶ አይታወቅም። ሁለት ተጫዋቾች ናቸው። ቴሪ ሄንሪ ለ20 ዓመት ገደማ ጠብቆት ቆየ ይሄን ሪከርድ። ኬቪን ዴ ብሮይነ ያን የመሰለ ብቃቱን ይዞ እንደዛ በሚያጠቃው ማንቸስተር ሲቲ ውስጥ በብቃቱ ፒክ ላይ ሲገኝ ሄዶ 20 ላይ ነው የቆመው። እችን የ20 ድንበር የተሻገረ አንድም ተጫዋች የለም። እነ ሙሐመድ ሳላህ፣ እነ ሴስክ ፋብሪጋዝ፣ እነ ሜሱት ኦዝል ሞክረውታል፣ ግን አልደፈሩትም። ዘንድሮ ግን በብሩኖ የሚደፈር ይመስላል። ይሄ የክብረ ወሰን ድንበር በብሩኖ ሊጣስ ቀርቧል። ውድ አድማጮች፣ ማንቸስተር ዩናይትድ 5 ጨዋታ ይቀረዋል። ብሩኖ ይሄንን ድንበር ለመጣስ 3 አሲስት ብቻ ነው የሚያስፈልገው። ከ5 ጨዋታዎች 3 አሲስት ካደረገ ቴሪ ሄንሪ እና ኬቪን ዴ ብሮይነ ሁለተኛ ተብለው ከዚህ በኋላ ይጠቀሳሉ ማለት ነው። እና በዚህም አሁን እያስመዘገበ ባለው ሂደት ብሩኖ ይሄንን ሪከርድ የመስበር እድሉ በጣም ሰፊ ነው። እና ምናልባትም የውድድር ዘመኑ ኮከብ ተብሎም ሊመረጥ ይችላል። ብዙዎች ያጩታል። የግዴታ የፕሪሚየር ሊግ ሻምፒዮን መሆን አይጠበቅበት። በፕሪሚየር ሊግ ሻምፒዮን ሳይሆኑ ኮከብ ተብሎ የተመረጡ አሉ። ግን ብዙ ጊዜ ከሻምፒዮን ቡድን ኮከብ መምረጥ ይወደዳል። ማን ዩናይትድ መቼም ሻምፒዮን አይሆንም ዘንድሮ። ቻምፒየንስ ሊግን ማሳካት ነው ዓላማው። ግን እንደዚህ ያለው ብቃት እንዴት ኔግሌክት ይደረጋል? ውድ አድማጮች፣ እንዴት ባላየ ይታለፋል? ቀንደኛ የዓመቱ ኮከብ ምርጫ እጩ ነው ብሩኖ ፈርናንዴስ። እንደ ትላንትናው ያለ ምሽት ደግሞ በእርሱ ምትሃታዊ ብቃት ማን ዩናይትድ ወሳኝ የሆነ አዌይ 3 ነጥብ ያውም ደግሞ ከሻምፒየንስ ሊግ ተገዳዳሪው ማለት ነው። የቻምፒየንስ ሊግ ፉክክር ላይ ካሉት ቡድኖች አንዱ ነው ቼልሲ። ከዛ ላይ የነጠቀው 3 ነጥብ ያውም ተበልጧል በጨዋታው ላይ ምንም ጥያቄ የለውም። ትላንትና ቼልሲ የተሻለ ቡድን ነበረ ጎል ከማስቆጠር በስተቀር እና በብሩኖ አሲስት ሬት ሪከርዱ አይሻሻልም ማለት ይቻላል። የሚሻሻል ይመስላል። እንዲሻሻልም ደግሞ ምኞቴ ነው። እንደዚህ ያለ ተጫዋች ይገባዋል። እንዲህ አይነት ክብር፣ እንዲህ አይነት ታሪካዊ ሪከርድን ቢጨብጥ ይገባዋል። የእድል ጉዳይ አይደለም። የብቃት፣ የፕሮፌሽናሊዝም፣ የላቀ ቴክኒካል ተሰጥኦ የሌላም